በዚህኛው ዘመን በተለይ በዚህ ዓመት አስቦ ከሚቆጥብ ደንበኛ ይልቅ ሳያስብ ኢንቨስት የሚያደርግ ደንበኛ በጣም አትራፊ ይሆናል። ይህን ደግሞ አንድ ምሳሌ ላንሳላችሁና ላረጋግጥላችሁ። በዚህ ባለፈው በፋሲካ በዓል አንድ በሬ ወይም የአንድ ከብት ዋጋ ከ1 ሚሊዮን እስከ 1.5 ሚሊዮን ብር ነው። ታዲያ ይህን ገንዘብ እናንተ ልታገኙት የምትችሉ ብዙ ገንዘቦችን ባንክ ላይ በማጠራቀም ወይም ባንክ ላይ ዲፖዚት አድርጋችሁ ሊሆን ይችላል። በተቃራኒው ደግሞ ሌላ የኢንቨስትመንት አማራጭ ላንሳላችሁና ያንን ታሪክ ላውራላችሁ። እኛ ጋር አፍሪካ ህብረት ፊት ለፊት አሁን ያለቁ 100% ያለቁ አፓርትመንቶችን እየሸጥን ወይም ሽጠን እያከራዩ ያሉት ዋጋ ከ$1500 እስከ $2500 በወር ይከራያል ማለት ነው። ይህም ቤት የት አለ ተብሎ ተፈልጎ ማለት ነው። ታዲያ ይህን ደግሞ በአመት ካልኩሌት ካደረጋችሁ የሚደርሳችሁ ከ3.2 ሚሊዮን እስከ 4.2 ሚሊዮን አካባቢ በአንድ አመት ውስጥ ኮሌክት ታደርጋላችሁ ወይም ታተርፋላችሁ ማለት ነው። ታዲያ ይህንን በበዓል ሰሞን እንኳን ብታስቡት እናንተ ያለምንም ጭንቀት በገንዘብ ፍሪደም በኢንቨስትመንት አማካኝነት የምታገኙት ትርፍ ወይም ገቢ እዚህ ላይ ያደርሳችኋል። ለገንዘብ ፍሪደም ይዳርጋችኋል ወይም የገንዘብን ፍሪደም ይሰጣችኋል። ከዚህ በዘለለ ደግሞ ለአንዳንድ ወጪዎች ለልጆች ለጤና ለሌሎች ልጆች የትምህርት ቤት ወጪ ለነዚህ ሁሉ ለእናንተ በርከት ያሉ ዘርፈ ብዙ ኢንካሞችን ያስገኛል ማለት ነው። ታዲያ ለዚህ ነው መጀመሪያ ላይ ሳታስቡ ኢንቨስት ብታደርጉ አስባችሁ ኮሌክት የምታደርጉት ወይም ዲፖዚት የምታደርጉት ገንዘብ በላይ ኢንቨስትመንት አትራፊና አዋጭ እንደሆነ የነገርናችሁ ማለት ነው። ታዲያ ይህ ሪል ስቴት አዲስ ላይፍ ሪል ስቴት ያቀረበላችሁ መሀል ሳር ቤት ላይ የሚገኝ አፓርትመንት ነው። አሁን ላይ ከባለ 1 እስከ ባለ 3 መኝታ ክፍሎችን ሰኔ 30 ላይ ልናስረክብ ለእናንተ ዝግጅታችንን ጨርሰናል ማለት ነው። መረጃውን ይዞላችሁ የመጣው ኢትዮ አፎርዴብል ማርኬት ፕሌስ ነው። ታዲያ ይህን ሰብስክራይብ በማድረግ አዳዲስ መረጃዎችን ለጆሮአችሁ እንካችሁ እንላለን። መረጃው እንዳያደርሳችሁ ሰብስክራይብ አድርጉ፣ የደውል ምልክት ተጫኑ።